አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የልባባ ቤተሰቦች እንዴት ናችሁ? ሁሉም ሰላም አልሐምዱሊላህ። እናንተ እንዴት ናችሁ? ደግዬ ናችሁ? አልሐምዱሊላህ። ዛሬ በአዲስ ቪዲዮ ከች ብያለሁ። እሱ ምንድነው ለመዳም ቅመሞች የሚጠቅም ወሳኝ ነገር ነው። እሱ ምንድነው እንግዲህ የምታዩት ካውያ ነው። እንደዚህ እየተበላሸ እያስቸገራችሁ ያላችሁ ደሞዛችሁን የሚቆርጡ መዳሞች አሉ። እውነት ለመናገር በጣም ከባድ ነው። እናማ ዛሬ ይህንን እንዴት እንደምናጸዳ ላሳያችሁ ነው የመጣሁት ማለት ነው። ቪዲዮን እስከ መጨረሻው ተከታተሉን። አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናማ ይሄ እንደምታዩት እዚህ ጋር ምን አለኝ መሰላችሁ? ፓናዶል በነገራችን ላይ እንግዲህ ለራስ ምታት ብቻ ሳይሆን ለሌላም ጥቅም አለው ማለት ነው። ፓናዶል አለኝ። ከዛ አንዷን አወጣና ያወጣሁት ማለት ነው። እዚህ ጋር ሶፍት አለኝ። ሶፍቱ ላይ አስቀምጠዋለሁ እንደዚህ ማለት ነው። ካውያውን ከፍቼዋለሁኝ። ከዛማ እንደዚህ መፈቅፈቅ ነው ማለት ነው። በፓናዶሉ ፏ ነው የሚለው ልብስ አይዙባችሁም። እናንተም ሳትጨነቁ ዘና ብላችሁ ተኩሳላችሁ ማለት ነው። ከኔ ተማሩ ሙያ ከኔ ተማሩ የመዳም ቅመሞችዬ። ያው እኛ መዳም ቅመሞች በስንት ነገር ነው የምንጨናነቀው። እዚህ ልብስ አቃጠልን፣ እዚህ ተናገሩን፣ እዚህ ምን አሉን እያለን ከምንጨናነቅ እንደዚህ እየተፈላሰፍን ፎ ማለት ነው። እናማ ውዶችዬ ዛሬ ልባባን ታመሰግኗታላችሁ። ያው እንደዚህ ሞክሩት። እውነት ለመናገር ጥቅምታዊ የሚትበታላችሁ ፏ ነው የሚያደርገው። እውነት ለመናገር ያው እንግዲህ ቪዲዮ ምን እንዲረዝምልኝ በወሬ ነው የሚይዛችሁ። ስደት ላይ ያላችሁ ምንድን ነው የሰለቻችሁ ስልችት ያላችሁ ነገር ምን ያላችሁ ነገር ማለት ነው። እስኪ በኮሜንት ጻፉልኝ ሀባይብ የመዳም ቅመሞች ይሄን ይሄው እንደምታዩት ትንሽ እየለቀቀ ነው። ትንሽ ማለት ነው። ሙያ እንግዲህ እውቀት እንዲህ ነው፣ ማፈላሰፍ ነው ሀባይብ። ይታያችኋል ቆሻሻው ግን እንዴት እንደወጣ አጂብ ነው። በጣም አጂብ ማለት ነው። ይሄው እንደምታዩት ለቀቀ ፏ አለ። ወይኔ ፓናዶሏ የፍየል ምላስ አከለች። የፍየል ምላስ የምታውቁ ያው የከተሞች መቼም አያውቁም። ገጠር ያሉ ሰዎች ናቸው የሚያውቁት ፍየል። ስለ ገበሬ እነሱ የሚያውቁት ጉዳይ የላችሁም። ያው እነሱ ቁጭ ብለው ከተማ መብላት ነው ከገበሬ እየመጣላችሁ ማለት ነው። ግን እኛን ይነቁናል እላችኋል ሀባቢ። ይኸው እንደምታዩት ፏ ብትን ብሏል። ይኸው ጽድት አለ። አያችሁታ? በቃ ሌላ መቀየር እንችላለን ሶፍት፣ ምክንያቱም ሶፍት በጣም ቆሽሿል። ሶፍታችንን እንቀይርና ፓናዶላን ግን አንለቃትም። ይኸው ምን እንደምትመስል ታያችኋለች። ወይኔ የዱባ ፍሬ ሆነች። እንደዚህ ፏ ካደረግን ካውያችንን ዘና ብለን እንተኩሳለን እላችኋለሁ ሀባይብ። ግን ለምንድን ነው ሰብስክራይብ ማታደርጉኝ፣ ማታሳድጉኝ፣ ማታበረታቱኝ? ቪዲዮ ስለቅ የማታውልኝ? እኔ በወር አንድ ጊዜ የሚለቅ ሰው ሁሉ በአንድ ቀን ሲለቅ ቫይራል ይወጣላችኋል፣ ይታይላችኋል። በቃ ግዴታ ማበድ ያለብኝ፣ ግዴታ መሳደብ አለብኝ? አረ እናንተ ሰዎች ግን እየተከባበርን ተው ግን ተው። ይህን
መሰለ መረጃ እያመጣሁላችሁ እናንተ ችላ ስትሉ አይገርምም? በጣም ይገርማል። በጣም እናማ የመዳም ቅመሞች የዛሬ ለመዳም ቅመሞች ብቻ ነው ይሄ ቪዲዮ የተሰራው። ያው ሌሎቻችሁን ብታዩት ትጠቀሙበታላችሁ። ያው እንግዲህ እንደምታዩት መጀመሪያ እንዴት ነበረ፣ አሁን እንዴት ነበር እና እንደዚህ ጸድቅ ያደርግላችኋል። ሞክሩት። የምር አንዷ ከመጣች አመት ናትና በጣም ትጨቃጭቃለች መዳሟ ጋር ምናምን በስተት እንዳጋጣሚ ስስ ፒጃማ መሰለኝና ተቃጠለባት። ከዛ 600 ብር ነው የገዛሁት ብላ ከደሞዟ ቆረጠች። ከዛ በጣም ሲጨቃጨቁ ምናምን ከዛ ጥላት ወጣች። ጠለብ ነበረች ማለት ነው። እና እንደዚህ ምርር ያላቸው ምናልባት በስተት ግን አንዳንዴ አስባችሁታል? አረቦች የሆነ ነገር ገዝቶ እቃም በቃ ከተሰበረ ተሰበረ ነው። የሰው ልጅ ሞት እንዴ መቼም አንድ ሰው ፈልሎ አይሰብርም አይደል? በቃ ተሰበረ 3 2 እንደዛ ሲደጋገም ሊናገሩ ይችላሉ። ግን ለምን ሌሽ ኸረብኝ ሌሽ እንደዛ ያደረግሽው? እሺ የእነሱ ልጆችስ ስንት ነገር ነው የሚያጠፉት ምስኪኖች። እኛ ብዙ መናገር እየቻለን ግን ማንናገርበት ሰዓት አለ። ሀገራችን ብንሆን እንደባደብ ነበር። ከሰው ቤት እንጀራ ከተነኳኮረ የሚበላል የተነባበረዋለች አንዷ እኮ ነው። እና መናገር እያቻለን ማንናገርበት ይኸውልህ ምንድነው የሰው ቤት አላህ በይ ከሰው ቤት አውጣን። የረፍት እንጀራ ላይ እንጉሩ አሚን በሉ። እናማ ይኸው ጨርሻለሁ። ሀባይብ ይኸው እንግዲህ ዛሬ የጋውያ ጽዳት ነው ቀኑ። በነገራችን ላይ እስካሁን ስተኩስበት ነበር የቆየሁትና ከዛ ስራዬን ጨርሼ በቃ ይሄን ቪዲዮማ ለቤተሰቦቼ ማካፈል አለብኝ፣ ማወቅ አለባቸው። ያወቁትም እሰይ፣ ያላወቁትም ደግሞ ይማሩበታል፣ ይጠቀሙበታል ብዬ አመጣሁት ማለት ነው። አያችሁ ፏ ብትን አድርጌዋለሁ ማለት ነው። ሀባይብዬ ሀባይብ ይኸው ቆሻሻውን እዩት፣ ቆሻሻውን ማለት ነው። እንዴት ካሁን እንግዲህ ከዚህ ነው የወጣው። እዚህ ጋር ይሄው እንደምታዩት ክሊኒክሱ ሶፍቱ እንዳለ ጥቀርሻ ነው የመሰለው። የእንጀራ ማሰሻ የባለሙያዎቹ እንጀራ ማሰሻ ማለት ነው። ሰምታችኋል። እና ሀባይብ ቪዲዮ እንግዲህ ለዛሬ ይሄን ይመስላል። ሞክሩት፣ ትጠቀሙበታላችሁ ብዬ ተስፋ አለኝ። ሙሉ በሙሉ ማለት ነው 100%። ምክንያቱም እኔ ስለተጠቀምኩበት ስላየሁት ነው ማለት ነው ሀባይብ። እና መልካም ውሎ እላችኋለሁኝ። ያው እንዳትረሱ ማለት ነው። ሞክሩት ሀባይብ።